የግጥሜ ርዕስ የጴጥሮስ እንባና የእግዚአብሔር ምሕረት። ስራህንም ቆሜ በዓይኔ ተመልክቼ ልከተልህ ብዬ አሳን ማጥመድ ትቼ አሳዎችን ከማጥመድ ሰዎቹን ለማጥመድ እድሉን አግኝቼ አንተን ተከትዬ ሁሉን ነገር ትቼ እምነትህን ሰጥተኸኝ ውስጤን ተመልክተህ ከሚባከንበት ሕይወቴን አውጥተህ የሰው ልጆች እኔን ማን ይሉኛል ብለህ ሁሉንም ስትጠይቅ ውስጤን መንፈስ ሞልቶት ፍጹም ሳልጨነቅ አንተ የእግዚአብሔር ልጅ ነህ ባልኩህ አንደበቴ አላቀውም ብዬ አፈርኩ በክደቴ። ታውቀው ነበርና ውስጤን ከጉድለቱ እኔን ትክዳለህ ስደርስ ሰዓቱ። እንዳልከውም አልቀረም ክጄህ አረፍኩት ያውም 3 ጊዜ ዶሮ ሳይጮህ ሌሊት አንተም ቀና ብለህ አየኸኝ በትዝብት። አትጥላኝ ጌታዬ ይብዛልኝ ይቅርታ ናውና ስጋዬ ደካማ ከርታታ። አንደበቴም ቢከዳ ዓይኔም ሰውን ፈርቶ ልቤ ግን ያንተው ነው አይክድህም ከቶ። ልቤ ግን ያንተው ነው አይክድህም ከቶ ብዬ ስለምነው ጸሎቴንም ሰምቶ በምህረት ዓይኑ መጨነቅን አይቶ ልጁ አደረገኝ ከውድቀት አንስቶ። እንደ እግዚአብሔር መሐሪ አይገኝም ከቶ አይገኝም ከቶ። አመሰግናለሁ።